ከ10,000 ጫማ እስከ 3 ኪሎ ሜትር ከፍታ ላይ ያለ ዣንጥላ ወደ መሬት ብትወድቁ በህይወት የመትረፍ እድላችሁ ስንት ነው? መልሱ ቀላል ነው። ማንም ሰው ከዚህ ከፍታ ወድቆ ሊተርፍ አይችልም። ነገር ግን ተፈጥሮ ህግን የሻረች ሳይንስ ግራ ያጋባች አንድ ሴት አለች። አውሮፕላኗ አየር ላይ ተገነጣጥሎ እሷ ግን ከደመና በላይ ወድቃ በአደገኛው የአማዞን ጫካ ውስጥ ለ11 ቀናት ከሞት ጋር ታግላለች። በህይወት ተገኝታለች። ይህ የሆሊውድ ፊልም አይደለም። ይህ በ1971 የተከሰተ እውነተኛ ታሪክ ነው። ታሪኩን ከጀመሩ እስከ መጨረሻ ይከታተሉ። ጊዜው እንደ አውሮፓውያን አቆጣጠር ታህሳስ 24 በ1971 ነው። የገና ዋዜማው ቦታው ሊማ ፔሩ። የ17 ዓመቷ ጁሊያን ኮፔ በጣም ደስተኛ ነበረች፣ ምክንያቱም ትምህርቷ ጨርሳ የምረቃ ዝግጅቷ ስላከበረች። አሁን ደግሞ ከእናቷ ከማሪያ ጋር በመሆን አባቷ ጋር ለገና በዓል ለመሄድ የተዘጋጁ ነው። አባቷ ታዋቂ የዱር እንስሳት ተመራማሪ ሲሆን የሚኖረው ፔሩ የአማዞን ጫካ ውስጥ በሚገኝ ፓናጎና በተባለ የምርመራ ጣቢያ ውስጥ ነው። ጁሊያን እናቷ እና ሊማ አውሮፕላን ማረፊያ ሲደርሱ ግርግር ነበር። የገና ሰሞን ስለሆነ በራሪዎች ሁሉ የሞሉ ናቸው። እንደምንም ብለው ላናስ ፍላይት 508 በተባለ አውሮፕላን ቦታ ያገኙ። ይህ አውሮፕላን ኤሌክትሪክ የሚባል አይነት ሲሆን ከዚህ በፊት በመጥፎ ታሪክ የሚታወቅ ነበር። ጁሊያንም ሆነ እናቷ ይህን ታሪክ ያውቁ ነበር። ነገር ግን በዓል ከአባቷ ጋር ለማሳለፍ ስለፈለጉ ብቻ አማራጭ ስላልነበራቸው ተሳፈሩ። አውሮፕላኑ ጉዞ ጀመረ። መጀመሪያ አካባቢ ሁሉም ነገር ሰላም ነበር። ተሳፋሪዎች እየተጫወቱ ስጦታቸው ይዘው ወደ ደስታ እየሄዱ ነው። ነገር ግን አውሮፕላኑ የአማዞን ጫካ ላይ ሲደርስ ነገሮች ተቀያየሩ። አካባቢው በከባድ ደመና ጠቆረ። አውሮፕላኑ እንደ አሻንጉሊት ይንገላታ ጀመር። የመብረቅ ብልጭታ በመስኮት በኩል ይታያል። ሻንጣዎቹ ከላይ የወደቁ ነው። ሰዎች መጮህ ጀመሩ። የጁሊያና እናት ማሪያ በፍርሃት ልጇን እጅ ይዛ ልክ ሰዓቱ 12 ፈረቃ ሲሆን አንድ ትልቅ መብረቅ አውሮፕላኑን መታው። በቀኝ በኩል ያለው አውሮፕላኑ ክንፍ እሳት ያዘ። የጁሊያን እናት መጨረሻ ቃሏን ተናገረች። ያለ ቃሏን ይህ የመጨረሻችን ነው። በቅጽበት አውሮፕላኑ አየር ላይ ተሰበረ። የሰዎች ጩኸት በአንድ የቆመ። የሚሰማው የንፋስ ድምጽ ብቻ ነው። ጁሊያና አሁን አውሮፕላን ላይ ውስጥ አይደለችም። ከመቀመጫ ወንበሯ ጋር እንደታሰረች ብቻዋን በሰማይ ላይ የተሽከረከረች ወደ ታች ትወርዳለች። ከ3000 ጫማ ሜትር ከፍታ ላይ ከታች ያለው የአማዞን ጫካ ልክ እንደ ብሮኮሊ አትክልት መስሎ ይታያት ነበር። ከዚያ በኋላ ራሷን ሳተች። ጁሊያና ስትነቃ በማግስቱ ጠዋት የገና ቀን ነበር። በዛፎች ስር ወድቃለች። ዝናብ ይዘንባል። ሕያው ናት። ራሷን ስታምን አልቻለችም፣ ግን ክፉኛ ተጎድታለች። አንገቷ ተሰብሯል። ቀኝ አይኗ አብጦ ተዘጋ። መነጽሯ ጠፍቷል። በጣም አጭር ርቀት ብቻ ነበር የምታየው። መላ ሰውነቷ ተላልጧል። ቀስ ብላ ተነሳች። እማዬ እያለች መጮህ ጀመረች፣ ግን መልስ የለም። የጫካው ድምጽ ብቻ ነው ያለው። ከአውሮፕላኑ ፍርስራሽ ውስጥ አንድ የከረሜላ ጥቅል አገኘች። ይህች ከረሜላ ለቀጣይ ቀኖቿ ብቸኛ ምግብ እንደሆነች አላወቀችም ነበር። እንዴት እንደተረፈች የሚል ጥያቄ እስካሁን ሳይንቲስቶች ያስጨንቃል። አንዳንዶች እንደሚሉት ወንበሯ ላይ ተሳስሮ ስለነበር ወንበሩ እንደ ክንፍ አገልግሏት፣ እንዲሁም የወደቀችበት የዛፍ ቅርንጫፎች እና ወፍራም ቅጠሎች ፍጥነቷን ቀንሰው ሕይወቷን አትርፈውታል። ጁሊያና እዚያው ቁጭ ብትል ማንም እንደማያገኛት ተረዳች። አባቷ ያስተማራት ወርቃማ ሕግ አስታወሰች። ጫካ ውስጥ ከጠፋሽ ትንሽ የውሃ ፍላጎችን ተከተይ። እነሱ ወደ ወንዝ ይወስድሻል፣ ወንዙ ደግሞ ወደ ስልጣኔ ሰዎች ወደ አሉበት ይወስድሻል። ጉዞ ጀመረች። ጫማው አንዱ ጠፍቷል፣ አንዱ አለ። በእግሯ እና በእጇ እየደከነች መጓዝ ጀመረት። አማዞን ጫካ በቀላሉ የሚተላለፍ አይደለም። ሙቀትና ዝናብ፣ ቀኑን ሙሉ ዝናብ ይዘንባል። ሌሊት ደግሞ ቅዝቃዜ ይቆርጣል። አንዳንዴ ፀሐይ ሲወጣ ትንኝ ይወራታል፣ ትነከሳለች። ወንዙ ውስጥ ስትገባ አዞዎች በዙሪያዋ አሉ። ነገር ግን አዞዎች ሰዎች ብዙም እንደማያጠቁ ከአባቷ ተመራለችና አልፈራችም። በአራተኛው ቀን አንድ አስደንጋጭ ነገር አገኘች። ከአውሮፕላኑ የወደቀ አንድ ረድፍ ወንበር አየች። ሮጣ ሄደች። እናቷ ትሆናለች ብላ፣ ነገር ግን 3 የሞቱ ሰዎች ነበሩ። ጭንቅላታቸው መሬት ውስጥ ተቀብሮ እግሮቻቸው ወደ ላይ ተሰቅለው አየች። ይህ ለ17 ዓመት ልጅ የሚሰቀጥጥ እይታ ነበር። እናቷ እንዳልሆነች ስታረጋግጥ ጉዞዋን ቀጠለች። ቀናት እየሄዱ ሲመጡ የጁሊያን ጉልበት አለቀ። ያገኘችውን ከረሜላ ጨርሳለች። ውሃው ብቻ ነው የምትጠጣው። በጣም የከፋው ነገር ደግሞ እጇ ላይ የተፈጠረ ቁስል ውስጥ ዝንቦች እንቁላል ጣሉበት። እንቁላሎቹ ተፈልፍለው ትላትሎች ሆኑ። ትላትሎቹ ስጋዋን እየበሉ ወደ ውስጥ የገቡ ጀመር። ስቃዩ ሊገልጽ አይችልም።
አውሮፕላኖች ከላይ ሲያልፍ ድምጻቸውን ትሰማለች። ነገር ግን የጫካው ዛፎች ስለሚሸፍኑ ሊያዩት አይችሉም። እዛ ጋር ነው፣ እዚህ ጫካ ውስጥ ብቻዬን ልሞት ነው ብላ ተስፋ ቆረጠች። ሆኖም ግን አባቷ ለማግኘት ያላት ፍላጎት እንድትቀጥል አስገደዳት። በ10ኛው ቀን መራመድ አቅቷት በወንዝ ዳርቻ እየተንሳፈፈች ድሪፍቲንግ መሄድ ጀመረች። በ11ኛው ቀን አንድ ተአምር አየች። በወንዝ ዳርቻ የቆመ ትንሽ ጀልባ። ይህ ቅዠት ነው ወይስ እውነት አለች። ቀስ ብላ ሄዳ ነካችው። እውነት ነው። ከጀልባው አጠገብ ትንሽ ጎጆ ቤት አገኘች። ጎጆው ውስጥ የሞተር ዘይት አገኘች። አባቷ ውሻቸው ሲቆስል በጋዝ ሲያክመው አይታ ስለነበር ያንን ጋዝ ከፍታ ቁስላ ላይ አፈሰሰችው። ስቃይ መቻል አቃታት። ነገር ግን ከውስጥ 35 ትላትሎች ወጡ። እዚያው ጎጆ ውስጥ ደክሟት ተኝታ በማግስቱ ጠዋት የሰዎች ድምጽ ሰማች። 3 የፔሩ እንጨት ቆራጮች ወደ ጎጆው መጡ። ሰዎች ሲያዩት ደነገጡ። ፀጉሯ ተንጨባሯል፣ አይኗ አብጧል፣ ልብሷ ተቆዳዷል። የአካባቢ ሰዎች የውሃ መንፈስ ምስላቸው ፈሩ። ጁሊያን ግን በስፓኒሽኛ ቋንቋ እንዲህ አላቻቸው። እኔ በላናስ አውሮፕላን አደጋ የተረፍኩ ልጅ ነኝ። ስሜ ጁሊያን ይባላል። ሰዎች አዘኑላት፣ ቁስሏን አጠቡላት፣ ምግብ ሰጧት። በጀልባ በመውሰድ ከዚያ በአውሮፕላን ወደ ሆስፒታል ላኳት። ሆስፒታል ውስጥ ገብታ ከዳነች በኋላ ከአባቷ ጋር ተገናኘች። ያ የመተያየት ቅጽበት በደስታ በሐዘን የተሞላ ነበር። ምክንያቱም የጁሊያና እናት አልተገኘችም ነበር። ከቀናት በኋላ የእናቷ አስክሬን ተገኘ። ምርመራ ሲደረግ የተሰማው ነገር ልብ ይሰብራል። እናቷ ልክ እንደ ጁሊያና አደጋው ተርፋ ነበር። ነገር ግን ጉዳቱ ከባድ ስለነበር መንቀሳቀስ አቅቷት ከወደቀችበት ሳትነሳ ከቀናት በኋላ ሕይወቷ አልፏል። ጁሊያን ይህን ስትሰማ ምን ነው እኔም አብሬያት በነበርኩና በረዳኋት የሚል ጸጸት ተሰማት። ከ91 ተሳፋሪዎች መካከል በሕይወት የተረፈችው ጁሊያና ብቻ ነበረች። የአባቷ ፈለግ በመከተል ትልቅ የባዮሎጂ ዶክተር ሆናለች። ወደዚያ የወደቀችበት ጫካ በመመለስ ዊንግ ሆፕ የተሰኘ ዶኩመንተሪ ሰርታለች። የእሷ ታሪክ የሚያስተምረን አንድ ነገር ነው። በሕይወት እስካለን ድረስ ተስፋ አትቁረጥ። ዕውቀትና መረጋጋት ከሞት ያተርፋል።